ሰላም እንዴት ናችሁ? የዩቲዩብ ተከታታዮች እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬው ርዕሳችን የምናወራው በእርግዝና ጊዜ መመገብ ያለብንና የሚያስፈልጉንን ምግቦች ምን ብንመገብ ለእኛ ለእናትም ለሕፃኑም ይጠቅማል የሚለውን እንወያያለን ማለት ነው። በእርግዝና ጊዜ የእናትንም የሕፃኑንም ጤና ለመጠበቅ የተመጣጠነና ትክክለኛ ምግብ መመገብ ሁልጊዜ ያስፈልጋል። ያው ሁላችንም እንደምናውቀው ማለት ነው። ከነዚህ ምግቦች ውስጥ በእርግዝና ጊዜ ልዩ ትኩረት ሊሰጣቸው የሚገቡ ምግቦች አሉ። ከነዛም ውስጥ አንደኛው ፕሮቲን ነው። ሁለተኛው ደግሞ ካርቦሃይድሬት ነው። ሶስተኛው ቪታሚን እና ሚኒራል ናቸው። አራተኛው ካልሲየም፣ አምስተኛው ፖታሲየም ወይም ፎሊክ አሲድ ያላቸው ምግቦች ናቸው። የፕሮቲንን ጥቅምና ለእናትም ለሕፃኑም ምን እንደሚያደርግ በዝርዝር የሁሉንም የአምስቱንም አይነቶች እናያለን ማለት ነው በዝርዝር። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አዳዲስ መረጃና ስለ እርግዝና የምንወያይበት ቲዩብ ስለሆነ አብራችሁኝ ቆዩ ማለት ነው። ፕሮቲን ያላቸው ምግቦች የምንላቸው ምንድን ናቸው? ዶሮ፣ የበሬ ስጋ፣ የበግ ስጋ፣ አሳ፣ የወተት ውጤቶች፣ ባቄላ፣ ምስር የመሳሰሉት ፕሮቲን ያላቸው ምግቦች ናቸው። ታዲያ እነዚህን ምግቦች ስንመገብ የበሰሉ መሆን አለባቸው። ስጋ በምንበላበት ጊዜ የበሰለ መሆን አለበት። ወተትም በምንጠጣ ጊዜ የፈላን መሆን አለበት ማለት ነው። ለእናትም ለሕፃንም ጤንነት የበሰሉ ምግቦች ይመረጣሉ ማለት ነው። ፕሮቲን የሚጠቅመው የሕፃኑን ህዋስ እድገት ለመደገፍ በጣም አስፈላጊ ነው ማለት ነው። ሁለተኛው ምንድነው? ካርቦሃይድሬት ያላቸው ምግቦች ናቸው። ካርቦሃይድሬት ያላቸው ምግቦች የምንላቸው ደግሞ እንጀራ፣ ዳቦ፣ ድንች፣ ስንዴ፣ ገንፎ የመሳሰሉት ናቸው። ካርቦሃይድሬት ያላቸው ምግቦች ማለት ናቸው። መመገባችን ጥቅሙ ምንድን ነው ካልን ደግሞ ለእናትም ለሕፃኑም ሰውነትን ለማንቃትና ለማበረታታት በጣም ጠቃሚ ነው ማለት ነው። ስለዚህ ካርቦሃይድሬት መመገባችን ለሕፃኑም ለእናትም በጣም ጠቃሚ ነው ማለት ነው። ሶስተኛው ምንድነው? ቫይታሚንና ሚኒራል ያላቸው ምግቦች ናቸው። ቫይታሚንና ሚኒራል ያላቸው ምግቦች ምንድን ናቸው? አቮካዶ፣ ቲማቲም፣ አትክልትና ፍራፍሬዎች ለምሳሌ እንደ ሙዝ፣ ፓፓያ፣ ብርቱካን በአጠቃላይ ፍራፍሬዎችን መመገብ ቪታሚንና ሚኒራል ለእናት ጤናና ለልጁ ጤናማ ልምድ ለማዘጋጀት ጠቃሚ ናቸው ማለት ነው። ከነዚህ ፍራፍሬዎች ውስጥ ባንበላቸው ተብሎ የሚጠቀሱት ምንድን ናቸው? አናናስ በእርግዝና ጊዜ እንድንመገብ አይመከርም። ምክንያቱም ላልተፈለገ የውርጃ ያመጣል ማለት ነው። ፓፓያ ደግሞ የበሰለ መሆን አለበት፣ በደንብ የበሰለ መሆን አለበት ፓፓያ በምንመገብበት ጊዜ ማለት ነው። ስለዚህ ፍራፍሬዎችን ስንመገብ እነዚህን ጥንቃቄዎች ማድረግ አለብን ለልጃችን ማለት ነው። አራተኛው ካልሲየም ያላቸው ምግቦች ናቸው። ካልሲየም ያላቸው ምግቦች ደግሞ ወተትና የወተት ውጤቶች፣ አቮካዶ ያው እንደሚታወቀው ዘርፈ ብዙ ጥቅም አለው። ስለዚህ በእርግዝና ጊዜ አስፈላጊ ምግብ ነው። ትኩረት ልንሰጠው የሚገባው ምግብ ነው፣ ፍራፍሬ ነው ማለት ነው። ስጋ ነክ ምግቦች ቅድም እንዳልነው ስጋ ስንበላ አሳ የመሳሰሉትን ስንበላ መብሰል አለባቸው። ይሄ ጥንቃቄ ሊደረግበት ይገባል ማለት ነው። ምስር የመሳሰሉት ካልሲየም ያላቸው ምግቦች ናቸው ማለት ነው። ካልሲየም የሚጠቅመው ምንድነው? የሕፃኑን የአጥንት እድገት ለማበረታታት በጣም አስፈላጊ ነው። ስለዚህ ትኩረት ሰጥተን መመገብ አለብን ማለት ነው። ለልጃችን ጥንካሬ ለኛም ማለት ነው። አምስተኛው ምንድነው? ፖታሲየም ያላቸው ምግቦች ናቸው። ፖታሲየም ያላቸው ምግቦች እንደ ቆሎ፣ ሰላጣ፣ ባቄላ ናቸው። ይሄ ፖታሲየም ያላቸው ምግቦች መመገባችን ያለው ጥቅም ምንድን ነው ካለን ደግሞ
ፖታሺየም የህፃኑን የአንጎል እድገት ለመደገፍና መጥፎ የሚባሉ የወሊድ ስነ ስርዓትን ለመከላከል አስፈላጊ ነው ማለት ነው። በመጨረሻ እነዚህን ሁሉ ካነሳን መብላት ያለብንን ነገር በዚህ መልኩ ካወራን የመጨረሻው ትኩረት ልንሰጠውና ልንተወው ላንረሳው የሚገባው ነገር ምንድነው? በቂ ውሃ መጠጣት በጣም አስፈላጊ ነው ማለት ነው። በቀን እስከ 8 ብርጭቆ ድረስ በእርግዝና ጊዜ መጠጣት አለብን። ውሃ በቂ ውሃ መጠጣት አለብን ማለት ነው። አልኮል መጠጦችን ፈጽሞ ማስወገድ፣ አልኮል ያላቸው መጠጦችን ፈጽሞ ማስወገድ ለህፃኑ በፍጹም የሚጠቅም አይደለም ማለት ነው። ሶስተኛው ምንድነው? በቂ እረፍት ማድረግ። እረፍት በደንብ ማድረግ አለብን። ለራሳችንም ለእናቶችም ለልጆቻችንም በቂ እረፍት ማድረግ አለብን ማለት ነው። ታዲያ በቂ እረፍት በምናደርግበት ሰዓት እንቅስቃሴን መርሳት የለብንም። እንቅስቃሴ ደግሞ በደንብ ማድረግ አለብን። አላስፈላጊ የሰውነት ክብደትን ለመቆጣጠር ለጤናችን በጣም እንቅስቃሴ ማድረግ አለብን። የእግር መንገድ ማድረግ አለብን። እንቅስቃሴ ማድረግ አለብን ማለት ነው። በመጨረሻ ጤናማ የሆኑ የምግብ ስርዓትን መከተል፣ እነዚህን ትኩረት ልንሰጣቸው ይገባል ማለት ነው። ጤናማ የሆነ የምግብ ስነ ስርዓትን መከተል አለብን። ለልጃችንም ለራሳችንም ለተሳካ የእርግዝና ሂደት የተስተካከለና የተሳካ የምግብ ስርዓትን መከተል አለብን ማለት ነው። በተጨማሪ እንዲህ ያሉ ምግቦችን በተመጣጠነ መልኩ መመገብ የእናትንና የህፃኑን ጤና ይደግፋል ማለት ነው። ስለዚህ ይሄንን በየዕለት ዕለት ተግባራችን ትኩረት ልንሰጠው ይገባል። ለልጃችን ጤንነት፣ ለእኛም ጤንነት፣ ለተሳካ የእርግዝና ሂደት ይሄንን ማድረግ አለብን ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። የዛሬው ርዕሳችንን ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻው።